ምንም ነገር ቢፈጠር ወደ ስራ እንዳትገቢ። ብትታመሚ አንድ ቀን አታሳድርሽም፣ አውጥታ ነው የምጥልሽ። ሁለተኛው የቁርስ አረቦችን ማስለመድ ያሉብሽ ሁለት ነገሮች በደንብ አድርገሽ አዳምጪኝ። አረቦች ቤት እንግዲህ ከመግባታችሁ ሁለት ወሳኝ ነገሮችን ማስለመድ ያለብን ነገሮች ናቸውና በተለይ ደግሞ እኛ ሀበሾች የማናደርጋቸው ነገሮች ናቸው። ቪዲዮውን እስከ መጨረሻው አዳምጡት፣ ይጠቅማችኋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሼር፣ ላይክ እያረጋችሁ አበረታቱኝ። በላይክ ግቡ። እንግዲህ ዛሬ ይዤላችሁ የመጣሁት ምንድን ነው አረቦች ቤት እንደገባን ማለት ነው ስራ እንግዲህ ስንገባ ማስተማር ያለብን ነገሮች ከመግባታችን በቃ መሆን ያለባቸው ስለሆነ እኛ በተለይ ሀበሾች እነዚህን የማናደርገው እንጂ ሌላ ዜጋ እውነት በቃ በሄድኩበት ያለሁኝ እኔ በውጭ ስለሆነ የምሰራው ሌሎች ዜጎች ቁርሳቸውን ሳይበሉ ወደ ስራ አይገቡም። እኛ ግን በተለይ ሀበሾች ስራውን ሳንጨርስ ምግብ አንበላም። ከራሴ ጀምሮ ማለት ነው። መጀመሪያ ላይ ምግብ ከመብላታችን በፊት ስራ ነው የምንጨርሰው። እኔ በቃ ሀሳብ ነው የሚሆንብኝ ምግብ ቁጭ ብዬ ለመብላት አልችልም ስራ እያለኝ። ለዛ በቃ በተለይ ብዙ ሀበሾች እንደኔ ናቸው እና ይሄንን ማስተካከል አለብን። አዲስ ስራ ስትገቡ በቃ ይሄንን ግዴታ ቁርሳችሁን በልታችሁ ወደ ስራ፣ ምሳ ሰዓት ሲደርስ ምሳ በልታችሁ ወደ ስራ። ለምን ጤነኛ ሆነን እየመጣን በሽተኛ እየሆነን እየገባን ነው ሀገር። ለምን በሰዓት አንተኛም? በሰዓት ምግብ አንበላም? እነዚህ ወሳኝ ነገሮች ናቸው እና ደግሞ በሰዓት መተኛት፣ እነዚህ ሁለት ነገሮች በጣም ወሳኝ ናቸው በእኔ። እንዲሁም ደግሞ ሌላም አሉ። ለምሳሌ ደሞዛችንን በወሯ መቀበል፣ ይሄንን ማስተማር አለብን ከመጀመሪያው። ከወራችን መጀመሪያ ወራችን ሲሞላ በወራችን ደሞዛችንን ካልሰጡን ከዛ ከቤት መውጣት ወይ ማለት እንደዚህ በኢቃማ በጠለብ ምናምን የመጣችሁ ወደ መክተብ መመለስ ወይም ደግሞ ወደ መክተቦች እንዲነጋገሩላችሁ እንትን ማለት። ለነገሩ አብዛኛውን በጠለብ የመጣችሁ በየወሩ ነው የምትሰጡት። በተለይ እኛ በውጭ የምንሰራነን ብራችንን ብዙ ጊዜ የምንበላው። ለማንኛውም ይሄንን ማስተካከል አለብን። አንዲት እህታችን በጣም ጎበዝ ልጅ ናት። እኔ ቲክቶክ ላይ የምከታተላት እንዲሁም ዩቲዩብ ቻናል አላት። ብትከታተሏት በጣም ማለት ትጠቀማላችሁ ብዬ አስባለሁኝ። ቪዲዮዋን አስገባላችኋለሁኝ። እውነት በጣም ምክሯ እኔ በጣም ነው ደስ የሚለኝ። እናንተንም ይጠቅማል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። አብረን እናዳምጣት። አረቦችን ማስለመድ ያሉብሽ ሁለት ነገሮች በደንብ አድርገሽ አዳምጪኝ። ከአገርሽ እናት አባትሽን ሁሉንም ነገር ትተሽ ወደ አረብ ሀገር የምትሰደጂው ጤነኛ ሆነሽ ከሀገርሽ እንደወጣሽ ከነጤናሽ ወደ ሀገርሽ ለመመለስ ነው እንጂ ከሀገርሽ ሜዲካል ተመርምረሽ ጤናሽ ተረጋግጦ አረብ ሀገር ትመጫለሽ። ከዛ ኩላሊት፣ ጨጓራ፣ ወገብ በሽተኛ፣ እግር በሽተኛ፣ እጅ በሽተኛ ሆነሽ ግማሽ ጎኑ የጤናሽ አካል ተጎርቶ ትመለሻለሽ። ለምን? ባለማስለመድ። አዳምጥ በደንብ። የመጀመሪያው ምግብ ሳትበይ ተአምር ቢፈጠር ምንም ነገር ቢፈጠር ወደ ስራ እንዳትገቢ። ብትታመሚ አንድ ቀን አታሳድርሽም፣ አውጥታ ነው የምጥልሽ። ሁለተኛው የቁርስ የምሳ የእራት ራስሽ ሰዓትሽን አስቀምጪና በዛ ሰዓት ምንም ስራ ይኑር አቁመሽ ምግብሽን ቢ። እነዚህን ሁለት ነገሮች በደንብ አስለምጅ። ዳይ ወደ ተግባር። ወላሂ ኮመንት ላይ ገብቼ ሳነብ ማለት ነው አብዳችሁ ነው የምትመጡት፣ በሽተኛ ሆናችሁ ነው የምትመጡት የሚሉት ማለት ነው። ማለት ኢትዮጵያ ሆነው ሲጽፉ እንደዚህ ኮመንታቸው አብዳችሁ እኮ ነው የምትመጡት፣ እንትን ብላችሁ ነው የምትመጡት። እኔ ማለት በጣም ነው የሚያሳዝነው የኛ ነገር ማለት ነው። በተለይ ከአረብ ሀገር የሚመለሱ እህቶቼ ኢትዮጵያ ገብተው ጤነኛ እኔ እንጃ የለም። አብዛኛውን ደግሞ በተለይ ብዙ አመታት እዛ ሀገር ሰርተው ለፍተው በቃ ተስተካከለልኝ አርፋለሁኝ ሀገሬ ገብቼ እኖራለሁ ሲሉ እውነት አንዳንዶች ናቸው እንጂ ደህና እየኖሩ ያሉት። ብዙዎቹ እንደገቡ በቃ ድንገት እኔ ምን እንደሆነ አላውቅም፣ ያው በሽታ ሰብስበን ስለምንገባ ይመስለኛል
ይሞታሉ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው የሰሩትን ሳይበሉ እና ውዶቼ ቀልጠፍ ብለን ወደ ሀገራችን ለመግባት በቃ ሁልጊዜ ሰው ቤት ገረድ ሆነን መኖር እውነት ይሄ በጣም ነው የሚያስጠላው። ቀልጠፍ ብለን ወደ ሀገራችን መግባት አለብን። ህይወት እንደሆነ ሞልታ አትሞላም። የእውነት ዱንያ አትሞላም። የእውነት ዱንያ በቃ ትሞላለች ብሎ ማሰብ እኛን ያየ ይቀጣ። እንግዲህ ይኸው ስንት አመቴ ዱንያ አይሞላም። ወላሂ አገራችን ገብተን ከቤተሰብ ጋር ከልጆቻችን ጋር መኖር ይሻላል እላለሁኝ። እና ደግሞ እኛ ሀበሾች ነን እንደነገርኳችሁ ምግብ የማንበላው በሰዓቱ እኛ ሀበሾች ነን። ስራችንን ስለምንል ምግብ አንበላም። ምግብ ሰዓት የለንም ማለት ነውና ደግሞ እኮ የሚያሳዝነው ማለት ነው አረቦቹ የሆነ በቃ ትንሽ ከታመምሽ አይፈልጉም። ከቤታቸው አስወጥተው ጤነኛዋን ነው የሚያመጡት። እና ለዛም ሲባል ራሳችንን መጠበቅ አለብን። ሰው ሀገር ላይ ስንኖር ከራሳችን በላይ ማን አለን? ማንም የለንም። ማንም ዞር ብሎ አያየንም። ከታመመ አንድ ሰው ከጎደለበት ከተያዘ በኋላ ማንም ዞር ብሎ ስለማያየው ራሱን መጠበቅ ግዴታ አለበት ያ ሰው። በተለይ እኛ አረብ ሀገር እስካለን ድረስ ሰው ሀገር ላይ ሀገራችን ላይ አይደለም ያለነው። ይሄንን መርሳት የለብንም። ራሳችንን ጠብቀን ከዛ በኋላ በአግባቡ ስራችንን መስራት ይሄንን እላለሁኝ። በተለይ አብዛኞቹ አዲስ የመጣችሁ እህቶቼ እንግዲህ የተለያዩ ስራዎች ነው የሚያሰሩት። ከባዱንም ቀላሉንም አንሱ ስሩ ነው የሚሏቸው። ለምን ያው ስለማትመልሱላቸው ወይም ደግሞ እንደዚህ በቃ እነሱ ጋር ስለማትመላለሱ አረበኛም ስለማትችሉ ይጫወቱባቸዋል። ግን ማሌሽ ምንም ማለት አይደለም። አላህ ይርዳችሁ። ትንሽ አረበኛ የለመድነው እንደዚህ የምንችል ግን ከባድ ነገር ሲያዙን ይሄንን ወንድ ነው የሚያነሳው። ማሌሽ እኔ አላነሳም። እኔ አሁን እንደዛ ነው የምለው። ከባድ ነገር ማንሳት አልችልም። ወንድ ነው ይሄንን ማንሳት የሚችለው እላታለሁኝ። እና ሴትዬ እውነት ለመናገር ወንዶቹ እያሉ እኔ እንዳነሳ ነው እኔን ነው የምጠራውና እኔ ደግሞ አላነሳም በማለት ራሴን እጠብቃለሁ ማለት ነው። እናንተም የምትችሉት ካልሆነ የማትችሉትን ከባድ ነገር አታንሱ። ምግባችሁን በሰዓት ብሉ፣ ውሃ ጠጡ፣ እንዲሁም ደግሞ በሰዓት እንቅልፍ ተኙ። እንቅልፍ የሰው ልጅ ወሳኝ ነገር ነው። እኛ ብዙ ጊዜ አናውቀውም። እንቅልፍ በጣም ወሳኝ ነገር ነው። እኔ እውነት ብዙ እንደዚህ እንትን ላይ ሳነብ እንቅልፍ ምን ያክል ለሰው ልጅ አስፈላጊ ነገር እንደሆነ በደንብ ነው የተረዳሁት። ውሃም ጠጡ። ውሃም በጣም ጠቃሚ ነው ለሰው ልጅ። ራሳችንን እንጠብቅ እላለሁኝ። በተረፈ እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እንደዚህ ከመዳም ስራ ጎን ዩቲዩብ ቻናልም እየሰራን በቻልነው አቅም መበረታታት አለብን። እኔም ለራሴ እንግዲህ ቁርሴን ሰርቼ ዛሬማ ይቺን ልጅ ሰምቼ ወደ ስራ አልገባትም ብዬ ይሄው ልበላ ነው እንብላላለሁኝ። ቁርስ ሰርቼ ነው እንግዲህ እንደዚህ ቁርሳችሁን መዳም ሳትኖር ሰራ እያደረጋችሁ እንዲሁም ብትኖርም የሰው ልጅ ካልበላ መስራት አይችልም። እኔ ያው መዳም ሳትኖር ያልኩበት እንደዚህ ማነጥረው ዘይት የሚሆን ቂቤ በበርበሬ ስለሆነ በርበሬው ትንሽ ይሸታል። ወጣ ሲሉላችሁ በርበሬ እንትን ብላችሁ ያኔ ዘይት የሚሆን ቂቤ ያላችሁን አንጥራችሁ እንደዚህ ቂጣ ፍርፍር ሰራ እያደረጋችሁ ብሉ እላለሁኝ።